እሳት የምታቀጣጥልበት ራሱ እዛው ጋር ነው የምላችሁ። አንዳንዴ ወደ አልጋው ስር ገፋ ታደርገዋለች። 15,000 የተከራየችው ስራት ለመንፈስ ቅዱስ እና የኢትዮጵያ ኑሮ ጭሷ ላይ ገልጾም እና ይሄ መሰለ ኑሮ እየኖርኩኝ እንዴት ነው ኢትዮጵያ አሁን የምገባው? እኔ አልገባም። እኔ የፈለገው እኔ አልገባም። ምገባም አይመስለኝ። እንደው ግዴታ ማግባት አለብሽ ከተባለ በቃ እዚሁ ቢሆን አገባለሁ። ኬስ ግዴታ ከሆነ ግን አላገባም። እኔ ማግባት ፍላጎት የለኝም። ነገር ግን እንደው ግዴታ ማግባት አለብሽ ካላችሁኝ እኔ እዚሁ ነው ማገባ። በቃ አንዱን ፈልጄ እንደኔ ያለውን ቢጤ በቃ እዚሁ አገባለሁ እንጂ እንዴት ነው በአምስት ቤት እዛ እንዴት ነው የውም ጭቃ ቤት እንዴት ነው የምኖረው? ጋይስ እንዴት ነው የምኖረው ኢትዮጵያ ላይ? እኔ መሰለ ልግጀር ቤት እየኖርኩኝ አይ ነው የኔ ቤት አይደለም። አሁንም አስረግጬ የምናገረው የኔ ቤት አይደለም። ሀብታም ሰርቶታል፣ ግን ሀብታሞች አይኖሩ። እኔ ነኝ የምኖርበት። እነሱ ሰርቶታል፣ እኔ ነኝ የምኖርበት። 5 ሳንቲም ሳልከፍል ማለት ነው። እኔ እኖርበታለሁ እንዴ ፈልሰስ እያልኩ ቁልፍ